ምንድነው አልገባኝም። ምንም አይ ሲጀመር ስመጣ ምን በቤት ሸተተ እንደ ሽንት ቤት እንደ ሽቤት ስለቆጠርኩ ነው ያረከው አይደለ? ችግር የለም ተወው ነቅሰኝ መነቅሰኝ ማለት እንደው ታውቃለህ ለጥቁሮች የተበደለን ስለሆነ ዝንጀሮ ነው መነቅሰኝ። ዛፉ እንዲመጣል በደረቴ እንዲመጣና እንዲተራፋል ምንድነው ዛፉ ቅርንጫፉ ከዚህ ጋር ዝንጀሮዋ እየኖረች ነው። አንድ ዝንጀሮ ሙዝ እየበላች ከበላች በኋላ እዚህ ጋር ትመጣ እንደዛ አጠባትና አስገሳታለሁ። በዚህ በኩል ደግሞ ልጇ እየኖረች ነው። ልጇ በዚህ ለምን አብራት ነው ከናት ነው ውጪ 18 ዓመት ሞልቷል ብላ አፈናቅላት ነው። ከዛ ልጇ ደግሞ እዚህ ጋር ምን ትላታለች? እማዬ ትንሽ ጎጆ መውጣ እንኳን አንድ 8 ሙዝ ስጪኝ ትላታለች። አልሰጥሽም ያዝ ጉዳይ ነው። ከዚህ ጋር ለብቻ ስንኖርና ያለው ነገር ነው። ደግሞ እዚህ ጋር ሙዙን ትነቅሰኛለህ። የሙዝ ተክሉ እናቱ ከዚህ ጋር እየመጣች ነው ነቅላ እዚህ ጋር የምትበላ። ስለዚህ የሆነ ጅብ ደግሞ አለ እንደዚህ ከእናቷ ጋር እንደማኖር አውቆ ይበላት እንዲህ እየመጣ እሱን ቶ ትንሽ ይምጣ እንጂ ራሴን ወግቼ አባረዋለሁ። በቃ በዝንጀሮ የሚጨክንማ እንጀት የለኝም። እንትና በርም ያለ ስራላችሁ ቤታ በርም አይደለም ዱር አይደል እንዴ የሚኖሩት? ዱር ስለሆነ የሚኖሩት በር የሉም እንዴ የሚኖሩት? በቃ ወይ ቁጭ ነው። የእናትየዋን ክፋቷን በደሏን ምናምን ታሳያለሽ። ይተዋል። እሺ ተወዳዳራችን ሙሉ ስምን ከናባት ሰሜ ሼፍ ቢቸግር ባምኔን ጥሩ ትባላለህ። በየትኛውም ቦታ ምግብ እሰራለሁ። እሺ በዚህ ሙያ ላይ ስንት አመት ሰርታል? በዚህ ሙያ ላይ ብዙ አመት ልምድ የለኝም፣ ግን አንድ ወር ከሁለት ወር ልምድ አለኝ። አንድ ወር ከሁለት ወር? አዎ። እሺ የት ቦታ ሰርታለሽ? አሪፍ ብዙ ቦታ ሰርቻለሁ። ገደል ግቡ ጠጅ ቤት ጨጓራ አጥብ ነበረ። ከዛ መድገት አግኝቼ ሌላ ቦታ ብርጭቆ አጥብ ነበረ። እኔ በሐምሌ እንጦም ብርጭቆ ካልሆነ አንተ ታምበለው ብዙ ሰው ሲያስቸግረኝ ለቅቄ ወጣውና ስራዬን ለህዝብ ለማሳየት እዚህ መጣሁ። በቃ ስለዚህ አያደቃ አስጧል። ባያደቃ ውስጥ ስራን ታቀርባለህ። እሺ ልጅ አያደቃ ሰጠነው እኮ አንድ ሰዓት አለፈው። ምንድን ነው አይመጣም እንዴ? ምንድን ነው አንደኛ ጨርሱት። አያደቃ ሰጠነው አንድ ሰዓት ነው አለቃ። ሁሉ ነገር የታቀደብን ይስሚን ብቻ አርቶ ምንድን ነው የመጣው? ከሽንኩርቱ ወደ አንጎ ከአንጎ ወደ ሽንኩርቱ ሜዶ ሳይድ አለ ሶስት ማዕዘኑ ጠላት እዛ ጋር አብረው የሚወዳደሩት ኢሉሚናቲ ነው እያሉኝ ነበር። ኢሉሚናቲ ነው ግን እንዳለ የታቀደብን ነበር። አንጓ ምንድን ነው ስራው? ሸንኮራን እንዲያድግ ያደርጋል ግን መጨረሻ ላይ ይጣላል። ለምን አንጎን ከመታመጣ ያስር ብለ ሸንኮራ ገዝታ ታመጣ? አንጓ ለምን ይጣላል በሚል ነው። ሽንኩርት ደግሞ ሁሌ ተገደለኝ ተጨብጭበው ምትዝምገበው ለምን ብዬ ከነሙሉ አካሏ። እንጀራ ደግሞ ብዙ ጊዜ ስናየው ስንበለው የሀገር አይና አንድ የሚያፈጥበው እኔ አፍሬ ብዙ ጊዜ እንደዛ ወድቃለሁ። ለዛ አይኑን አጥፍቼው በጥፊ አመጡት። ያንተ ያማል እንዴ? ምንድን ነው ያነሱ? ግምት ማድረግ ነው በቃ ግምት። የሚገምጥ ይሉታ ካቻልኩ አልችልም አትልም እንዴ? ሽሮ አሰራም አላውቅም ይሉታ እንዳመጣውልኝ በዚህ ነው አንተ በዚህ ነው ሰራ አንተ ኧረ በዚህ ነው አንተ ይኸው በዚህ ጋር ደርሰናል። ካርታ ነው እንጂ የምን ካርታ ይቆሉ ካርታ አንተ እባክህ የገዛ ነው ካርታስ አንተ የአባቶቻችን በዚህ ነበረ ካርታ ሲጠቀሙ የነበሩት። ያት ይቆም እንደዚህ ነው ጣሊያንን የገደለው በዚህ እንደዚህ ያርጉ አንድ ስድስት ገሎ ነው እጁ ጋር የሚመጣው። እኔ የተወለድኩት እንጀራ ክርስቲያን የተነሳሁት እዚህ ላይ ነው። በዚህ ሰው የተጋገረ እንጀራ ስበላ ነው ያደግኩት። አብሮኝ ያደገ ሲሰደድም አብሮኝ ብዬ ነው የመጣሁት። እሺ ታሪክ ዛታገዝ ያልተገባ በራለ ምች ምናምን አለ እንትና ምን ይሙጣ ደኩ ነው እኔ ያለ ይሄው ደርሰናል። አንዱ ለሰፊት ነው የቀረው። ከዛ ይኸው እዚህ ጋር ይሄ ምን ሰፊት ምን ያደርጋል? ይሄ ምንድን ምን ያሳያል? አባቶቻችን ታሪክ አልገባም አንተ። ይኸውልህ አሁን በዚህ ጋር በኔት ጣሊያን ነች። ጣሊያን ደግሞ ይሄን ሰፊት ያውቁታል። ብዙ ሰው ጨርሶባታል። ይሄ ሰፊት ያውቁታል። ካንዳለ ያስቆሙ ነው ለምን ይሰጥ በዚህ ነው። እባክህ አንተ ልጅ አርቄ አጠጣ። በዚሁ ከቀጠልክ ይወጣል ፊንጢጣ። ፍቅረኝ ከርሳኝ ወንስ ሲበላሽ አረቄ ብቻ ነው ያላለላሽ። አሁን ልፍጠርብህ በኩርኩም ላሽ ወይስ ትላለህ ካጠገቤ ላሽ? አይደለም ካጠገቤ ላሽ እንደውም ብር ስጠኝ በካሽ። ለአንተ ከምሰጥ ብር በካሽ ለበል እንዴ በክላሽ እኔም በክላሽ። አረቄ ሳይጠጡ ሰካራምን ማማት ትልቁ አለማወቅ ትልቁ ስህተት። በሐምሌ ቲቪ ኢትዮጵያ። ኧረ ተው አባዬ ፀጉርን ተቆረጥ። ዱነግ መስላችሁ እንዳትበለጠጥ። እርጅና መጣና ደቅና አለ ፊቴ። አሁንም አጠፋም ዱነግነቴ። አሁንም ካለ ዱነግነት ጋቢ ነው ልቆ ይተደረት። ጋቢ ነው ልቄ ከታየ ደረቴ እላፊ ያስተጣል ዱነግነቴ። ሪል ዱነግነኝ አንተ ካልከኝ 20 ብር ስጥ ደስ ይበለኝ። 20 ብር ቢኖረኝ አሊዝም ብርሌ ካምፕል ስቴሽን አለላችሁ ቦሌ። የምን ካምፕል
ኮምፕሌክስ አታውቁም? ኧረ እኔ አላውቅም። ኧረ ጠበቃ ሰላም ነው? ሰላም ነው። ዝናን ሰምቼ ነው የመጣሁት። አይ ነው ምን ልርዳ? ምን መሰለህ የጋራ ሽንት ቤት ነበር የምንጠቀመው። እሺ። እና ዳር ላይ አርቼ የግቢው እንዳለ ከሰሰኝ ነው እንዳለ ሰው አይሱ። እና ሂደቱ እንዴት ነው የሚሆነው? ወደ ፍርድ ቤት ስንገባ እኛን ግቢ ሰው ታውቃለህ? ግቢ ሰው አንተ አራም ችለኛው የምን አራም ነው? ደንበኛ አራም አይገዝንም። የኔ ጠንበለ ላይ ጆሺ ክርክርም አለው እኮ እንዴት ነው የምትከራከረው? ክርክርም አለ። አራም ዙር በሉ በነነ ዳይ በሉ ድቲን በጣም ጠበቃ። እና ነገ እኮ ነው ነገ በሰዓት እዚህ ጋር እንገናኝ። እሺ እወዳለሁ። ጠበቃ the next day እሺ መቀጠል ይችላል። እሺ ክቡር ፍርድ ቤት ይሄ ደንበኛ 8 ዓመት ሙሉ እዛ ግቢ ውስጥ ሲኖር ሽንት ቤት መብራት እናስገባ ሲል ነው። ታዲያ እኔ ደንበኛ በሌሊት 6 ሰዓት ሽንት ቤት ገብቶ አይደለም ዳር ላይ ደጃፍ ላይ ቢለቀውስ ይፈረድበታል? አይፈረድብኝም። እንዴለም ስራት አይፈረድበትም። ይሄ ደንበኛ የኔ ደንበኛ በድሮ ስራው ተኳሽ ነበር እና እዛም መሀል ለመሀል እንደተኮሰው እርግጠኛ ነኝ። እሺ መርማሪዎች ባሳዩ ማስረጃ በግራም በቀኝም ያንተን ጭንቅላት የሚያክል አር ጥሎ እንደወጣ ታውቃለህ? እውነት ነው ደንበኛ፣ እውነት ነው። ክቡር ፍርድ ቤት እኔ ሲጀመር ለአራም ጥብቅና መቆም ሰው አልነበርኩም። በገንዘብ አታሉኝ ነው። ይቅርታ የፈለጋችሁት ነው። እሱም እንዴ ገንዘብስ ገንዘብ ነው። ኧረ እኔ ፍቅር ትለያለች ነው የምላችሁ። እንዴ ባለፈው ማለት ለልደቷ 30 ጠምሽ ይዛ አልመጣችም። ዝክር ነው ብዬ ለጠላ ላመጣ ሰሳናደ ቤቢ ተው ልደቴ የሚቀምሱ የተሸገሩ ናቸው አላለችም። ፋጥማ ጉድ ሆነች ልጅ መልካም ብቻ መልካም ባለ ነግ ለልደቷ ደግሞ እየሩኩ ላጥፋት ስመጣ እንዴ ገፍትራ አላረገችኝ። ምንድነው ላታለው ተገማለ ታጠብ የግም ድግስ ደረሰ። አንተም ብትሆን አትለኝም ነበር። ማንንም አይልም ለምትወድ ነው ታጠብ። ባለፈው አንተ ተኝተህባት ማለት ነው ለሊት 4 ሰዓት አካባቢ ነው መጣ። እንኳን 2 ቀን ይገና ያደረችው እኔ ላለማስቸገርኩ ነው። ጠዋት በሌሊት ስለምወጣ እንዳቀሰቅሽ ነበር። አረ ይገርማል እንዴ እኔ ግለኔ ታጠብኩ ነው ቀን ደውይላት ሳሙና ቀበለችኝና በዛው ጀርቤን ሽንጣት አሽታኝ ምናምን አሸቻ ሰው ምንም በቃ ሰው ምን ያረች ምን እንደማረጋት። አረ ፈጣሪ ሆይ እንደ ባም ላይ ልባም ሴት ስጠኝ። አረ ልባም በጣም ብዙ ያለችው ሰነስ የሚባለው ነው ሰምቼ በእውነት ማለብቃ ልባም ሴት ደብቂያት ያራዳልሽ በስማ ተንከባከቢያት ምንም አልቻልኩ ደብቂያት የአብርሃምና የሳራ ሰርገር ግን አሜን ብሉ። ገና ነው ሰዓቱ። ጠጡ ከዛ ትመርቃላችሁ። ምን መቼ ነው እነዚህን ቅድም አላየኋቸውም። የምር ነው። ኧረ አዋይቻችኋለሁ። ሰዓት ካየ እንሰው ሊስተታ አይጠፋም። ችግር የለውም። ምንም ሰፍና የለም። አንተን አይቻለሁ። ይኸው እያለኝ እኮ እኔ ለመምሰል የሞክሩብህ ሰዎች አሉ። በእርግጥ እሺ አንተ ስካፉን ይጠራ አድርገህ ደግሞ ኧረ ጋሼ ቅድም ልብስ ስቀይር ወጥ ነክቶ ምን አገናኘው? ልብስ ነው አክስታ ጉርሳይ ነው ጋሼ። ራት በልቻታ። አይ ላለማሸት እኔ የአብርሃምና የሳራ ስም ጠርቼ ያልዋሽ እሱ ቅድም 6 ቁርጣት 6 ምንድነው? ችግር የለውም ያበሉናል። ችግር የለውም። ጥሩ ሰዎች ናቸው። ሲጀመር ጋሼ እሱ 12 ቁርጥ ያነሳው ጭራሽ እንጀራውን እናንተ ላይ ጨረሰ። ኬኩን ደግሞ እንደ ሰከረ ሰው ተንገራገች አፈርሰዋለሁ። ኤክሲ ሰርግ ስለሆነ ምን አያለ አይደል? እኔ ኤክሲ ነበርሽ ድሮና ካረኩላት ነገር አንፃር 6 ቁርጥ በቂ ስላልሆነ 12 ደግም መምጣት ነው እንጂ የገንዘብ ችግር ኖርብኛል። በርግጥ እኔና በቃቸው ግን ጋሼ ምን እንዴት ማለት ታም ያረ ፍቅረኛ ከሌላ ወንድ ጋር እየሄደች እኮ ነው። ተዋቲት ኤን አውቀዋለሁ። ቤስት ፍሬንድ ነበር። አብረን እያለን አንድ ሰርት ብቻ ነበር ለብሶ ከኛ ጋር ቢመጣው እኔ ቢያንስ ስገለብጠው ኮስቱ ሌላ ከለር ሮዛ አበባ ላይ ሮዝ ተክያለሁ። እሷ ብትሄድም ሌላ አረ ቴሌግራም ጥቅስ እኮ ነው። ሌላ ጥቅስ አጥቅስም እንዴ እንጀራ የለም እንጂ ወጥ ቢኖር ኖሮ አንበላ ነበር አለ ስንዝሩ። የስንዝሩ ታሪክ በጣም ይገርመኛል። አይናኖቹን ሳየው ሁሌ ያመኛል። አንቺ ሄደሻል አውቃለሁ። ካንተ ጋር ነው ሙሉ ካንተ ጋር ነው አዳኔ ካንተ ጋር ነው ከዛሬ ከገጣሚ ጋር እስከ ዛሬ ጊዜ ማሳለፍ ዶክተር ይቻል ምን ነው ለዚህ አቻኩል የጠራኝ ምን መሰለህ? ውሻ ታማብኝ እኮ ነው። ምን ሁኔታ ነው? እኔ ውሻ ነገር አያስችለኝም። በእናትህ ቶሎ ይኸው ምን መሰለህ 1 ኪሎ ስጋ ገዝቼለት ከመብላቴ በፊት ሻወር ልገባ ብሎ ሻወር ቤት እኮ ነው ወድቆብኝ የተሰበረው። ምን ነው የተሰበረው? ሌባ ጣት ነው መሰለኝ። በቃ ይኸው እያቃሰተ ነው። ለምን አይሞትም? ለምን አይሞትም? እንዴት አንተ ለውሻ 1 ኪሎ ስጋ ትገዛለህ? ምን ማለት ነው እንዴ ዶክተር? እሺ አሁን እንደዚህ አቻኩል የጠራኝ ለዚህ ነው አይደለም? ምን መሰለህ ነገ ወደ ውጭ እንሄዳለን ከውሻዬ ጋር እና እንዳይስተጓጎልብኝ እኮ ነው በረረው። ለምን ይዘኛ ትሄድ? እኔን ይዘኝ ሂድ። በእንስሳ ነው የተመዘገበው ፓስፖርት ላይ
ዋው አንተ አቅልል እንጂ ምን ሆነስ ታይምሻል መስለም እንደ ይሄው ዋው እንዴ ስራ ብላ እንደ መጣው ምን ሆነ እኮ እናት ምን እኮ ሻታ ውሸቅ ይዲ